በቻምፒየንስ ሊጉ ከ8 ጨዋታ 8ቱንም ያሸነፈው ብቸኛ ቡድን ማን ነው? አርሰናል። በቻምፒየንስ ሊጉ ከፍተኛ ጎል ዲፍረንስ ያለው ቡድን ማን ነው? አርሰናል። ቻምፒየንስ ሊግ ያነሳሉ ተብለው ከተገመቱት ክለቦች ውስጥ ዋነኛው የሆነውን ባየር ሙኒክ ገርስሶ ኢንተር ሚላንን አሸንፎ እንዲሁም ደግሞ አትሌቲኮ ማድሪድን ረሚ ማርጎ ክለባችን አርሰናል በአንደኛ ደረጃ ምድብ ድልድሉን ከ8 ጨዋታ አሸንፎ አጠናቋል። የዛሬው ጨዋታ ውጤት 3-2 ነበረ። ቤተሰብ ምንም ይህ ውጤት ጨዋታውን በፍጹም አይገልጸውም። በፍጹም ነው የምላችሁ። አሁንም አጥቂዎቻችን ላይ እጅግ በጣም ትልቅ ችግር አለ። ምን አይነት ስህተት ሲሰሩ ነበረ? እጅግ በጣም ኳሶችን ሲያመክኑ ነበረ። በርከት ያሉ ጎሎችን ማስቆጠር እንችል ነበር። ዛሬ በትንሹ 5 እና 6 ጎል ማስቆጠር እንችል ነበር። ነገር ግን አልሆነም። አሁን አርቴታ ይህንን ነገር እንዲያስተካክሉ የተቻለውን ነገር ማድረግ አለበት። የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ በቻምፒዮንስ ሊጉ መድመቁን ማሸብረቁን ቀጥሎ ተያይዞታል። 6ኛ ጎሉን ዛሬ አስቆጥሯል። በአርሰናል ታሪክ ከጋብሪኤል ማርቲኔሊ በላይ ብዙ ጎሎችን ያስቆጠረው ቴሪ ዳንኤል ኦነሪ ብቻ ነው። ጋይስ 7 ጎል ብቻ ነው ሄነሪ ያስቆጠረው። ጋብሪኤል ማርቲኔሊ ከዚህ በኋላ 1 ጎል በእርግጠኝነት እንደሚያስቆጠርና የቴሪ ሄነሪን ታሪክ እንደሚጋራ ወይም ደግሞ እንደሚያሻሽል የተረጋገጠ ነው። ከረጅም ጊዜያት በኋላ ወደ ቋሚ አሰላለፍ የተመለሰልን ንጉስ ካይ ሃቨርት በ45 ደቂቃ ውስጥ 1 ጎልና 2 አሲስት በማድረግ እጅግ በጣም የሚገርም ካምባክ አድርጓል። ካይ ሃቨርት በመመለሱ ምን ያህሎቻችሁ ተደስታችኋል? ቤተሰብ እኔ እጅግ በጣም ተደስቻለሁ።